ሰላም ሰላም እንዴት ናችሁ? ይሄ የመጀመሪያ ቪዲዮአችን ነው። እዚህ ቻናል የተለያዩ ታለንት ያላቸውን አስቂኝ አስገራሚ ሪያክት እናደርጋለን እናያለን። ነገን ስላሳያችሁን እናመሰግናለን። በእናንተ ውስጥ አንድ ተስፋ ይቻላል። በቃ ፕሮጀክቱ አላበቃም። እናንተ ከዚህ ውድድር ብትወጡም ፕሮጀክቱ የሚያበቃ ፕሮጀክት እንዳልሆነ ወጣቶች ላይ በደንብ መስራት እንዳለብን እጅግ ሲበዛ እድለኞች አልነበርንም። ከረፍት በኋላ ለምን ፈርተን እንደተጫወትን ባይገባኝም በቃ እድለኞች አልነበርንም ሙሉ ለሙሉ። ፍጹም ቅጣት ምት ላይ የሳትንበት መንገድ በቃ አንላኪ ፕሌየር ነው። በቃ አንዳንዴ እድለኛ አለመሆንም ጭምር ነው እንጂ ምንም ማድረግ ትችላላችሁ። ጀግኖች ናችሁ። በቃ ያደረጋችሁ በቃ ጉዟችሁ እዚህ ጋር ቢያበቃም ጉዟችሁ እዚህ ጋር ቢያበቃም ብቻ ተስፋይተናል ፕሮጀክቱ እንዳላበቃ እና ሌላ ፕሮጀክት በቃ ድጋሚ ሌላ ነገር ማሰብ እንዳለብን። ነገ ደግሞ ሴቶቹ ይጫወታሉ በአበበ ቢቂላ ስቴዲየም። ለማንኛውም እስኪ ልረጋጋና እመለሳለሁ። እድለኞች አልነበርንም። በቃ በአጠቃላይ እድለኞች አልነበርንም። የነገን ተስፋ ስላሳያችሁን እናመሰግናለን። በጣም እናመሰግናለን። አንደር 17 ኳስ ተጫዋቾች በጣም አሪፍ ጨዋታችሁም ሁሉም ነገር አሪፍ ነው። በዚሁ ቀጥሉ። አንድም ቀን ልጄ ለደሃ አድራለሁ ብዬ አስቤ አላውቅም። ምረኩ ከኒያም ምን ሀብታምም ሰው ደሃም ሰው ልክ ብላል። ግን ማን የማን ልጅ እንደሆነ የለበስነው ኮት ሳይቀር ይናገራል። ለልጅ ሰርግ በሬ አራጅ መስለህ ትመጣለህ። ተመልከት እስቲ ጠቅላላ ቤተሰቦችን ከእናንተ ይልቅ የሙሽራው ቤተሰቦች የሚመስሉት እኮ አስተናጋጆቹና ዘበኞቹ እኮ ናቸው። ምን ማለት አለው? ጠቅላላ ስታዩ እኮ ድንኳን ሰባሪ እኮ ነው የምትመስሉት አይደል እንዴ? ያቸውን አክስቱ ነች አይደለ? የዳቦ ዳንቴል ለብሳ የዳቢሎስ ገላጣ ቢመስል የመጣችሁ የልጅ ሰርግ ላይ ነው። ተናዳችኋል ልጁ በማግባቱ። እንዲህ ጠቅላላ ስትታዩ እኮ ማለት ሰርግ ሳይሆን የቀበሌ አበል ያለው ስብሰባ የመጣችሁ እኮ ነው የምትመስሉት። ለምን ስርዓት አይኖርም? አንተ ሰው ዝጋ። ማርና ወተት አብልቻ አጠጥቼ ያሳደኳትን ልጄ ነው እኮ ነው ለማንም የበቆሎ ገንፎ ሲበላ ላደገ ልጅ እየዳርኩኝ ያሉት። ይገርማል። ለመጀመሪያ ጊዜ አምጥታ ልጅን ስታስተዋውቀኝ እግዚአብሔር ይስጥልኝ ያልኩት እኔ ተሳስቼ፣ ግን እግዚአብሔር አላዛፈረኝም። እሷን ሰጠ የኔ ልጅ። ምን ልጅን ብቻ ትከባለህ? የኔም ልጅ ለሷ ስጦታዋ ነው። ስጦታ የሬሳ ነው። ፊኛውን የተረገጠ ውሻ የመሰለ ልጅ ስጦታ ትላለህ? እስቲ ልብ ብለህ እስቲ ልጅን ተመልከቱ። የራስህ ልጅ አሁን ወፍሮ ትንሽ በልቶ ተስማምቶት ነው እንጂ አጥንት ወጣ ገባ ብሎ የጣሪያ ቆርቆሮ አልነበር እንዴ የሚመስለው? ቤት ውስጥ ራሱ አሸንዳው እያላችሁ አልነበር እንዴ የመጣሩት? ይኸውልህ እናንተ እስከዛሬ የበላችሁት ምግብ ቢደመር ዛሬ ለልጅ ሰርግ የበላውን አያክልም። እንዳለ ጠውልጋችሁ ውሃ እንኳን አጠጡም ነበር እኮ አውቃለሁ። ምድረኩ ከኒያ ይኸውልህ በአንድ ምሳ እንዲህ ከወዛችሁ እራት ስትበሉ ደግሞ አስበው ይመልሱን የቀለቀሉን ስትበሉማ በቃ ጠቅላላ የዱለት ጣባ እኮ ነው የምትመስሉልኝ ማለት ነው። ድሮም ያማረብንን ባስተሳሰብም በውበት ባስተሳሰብ አራት አስቀኝ አተተው ያረጠው። እስቲ በፊው ጋር ሄደህ ተመልከት። መቀነሻ ድስት ይዞ መጥቶ እኮ ወጥ የሚቀንስ አለ። ለዶሮ አርሱ ስንዴ የሚበትን አለ። እስካሁን እኮ አንተ ለልጅ ሰርግ እኮ 3 ኪሎ ዳቦ አስደፍተህ አዝለህ የመጣ ሰው እኮ ነው። እባክህ ልለምን የስጦታ ሰዓት ሲደርስ ተደበቁልኝ እባክህ። እንዲህ የእንጀራ ሰፌድ የትራስ ጨርቅ ከልዋጭ በሁለት ፍሬ ቲሸርት የተቀየረ 6 ፍሬ ብርጭቆ ምናምን ይዛችሁ የመጣችሁ እንዴ የግሮሰሪ ምርቃት አረጋችሁት እኮ የልጄን ሰርግ እኮ እንዴ አያዩ ነው ያፈለ ለቀቀኝ አንተ ሰው ለቀቀኝ እንግዲህ የሚያምር ቪዲዮ እናያለን ብለን እናስባለን። ከዚህ በኋላ የሚገርም ወይ አርሰናል እንደው ዋንጫው እጃችሁን ሳይነካው እንደው ይዛችሁ ቲታነስ ያዛችሁ ቆርጦ ቁራሌ አይዛችሁ እንደው ወይኔ ደናቄስ ያላስለቀቀኝ አርሰናል ደጋፊ አባረኝ። አረ ዲያዲ ደም ከፍ እንዳይል በእናትህ ምከረው እስቲ ሰውል። አንተ የምር ሲሆን ልትመለስ ነው እንዴ? ኧረ ረፍ በእናትህ እያካበርክ ነው። ምን ሆነ? እያካበርክ ነው። ቅድም አንዱን አላየሁም ኦዴጋርድ ከብሩ ነው ይበልጣል እያለ ቲክቶክ ላይ ይሄን ከማያኔ ምን አለ ሚካኤል አናት ላይ ነው ቆሙ ፈጭር ቆሚት ላይ ነው በእናትህ። ኢትስ ኦኬ አርቴታ ዶንት ክራይ ወንድም አለ ኖ ፕሮብሌም። በቃ ቀጣይ ቀብድ አስገባ የሻምፒዮንስ ሊጉን እሱንም ስልብ ደስታውን የሚያስለቅሰው ኖ ፕሮብሌም ወንድም ኖ ፕሮብሌም ብሮ። እሺ እንዴት ዋላችሁ በእናታችሁ? እኔ እኮ የሚገርመኝ አንተ የማይሰር ደጋፊ ሆነ ሰላቢ እንዴት ያርሰናል ደጋፊ ሆነ? የፉኝት ልጅ ስለሆነ ነው።
ሲጀመር ሰላቢ ገንዘብ ወይ ጥቅም ሳያገኝ እንደው የሚደግፍ ይመስላል? አሁን ስለ ገንዘብና ስለ ጥቅም ወሬው ይቅር። ከማዱኬና ከፕራይም ጊግስ ማን ይመጣል? መልስልኝ። እሱም ብቻ አንተ በጦር እንዳልወጋ ሌላው ይበቃኛል። ሲጀመር አይደል አንተ ነጥሩ ኳስ አታይ ምናት ኳስ የማያይ ሰው በባህሪው ሽልጥልጥ ነው። ዳሪ እየሰደበኝ ነው። እኔ ሲጀመር ኳስ ከዚህ በኋላ መደገፍ ጀምሬያለሁ። አያለሁ። ኦኬ አንተም ኳስ ጀመርክ። የማን ደጋፊ ሆንክሽ? የሂንካፔ ብታየው ቂጡ በጣም ነው የሚያምረው። ቀይ ነው ቂጡ፣ ቀይ ነው። አረቡ ዛሬ አልተወጋ መቼ ሊወጋ ነው? ወጋው ይኸው ይኸው በገበያ ሁሬ ሁሬ ትለ ማሬ ለሚስትሻነ ካለፍንበለ እናለ ተንገታኝ ለማርሽ ደረታን ትዝሽ ብሽራት salam 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 salam